ግባልኝ በሞቴ በሳንቃው ደረቴ የሚያስብል አብሽ ወጥ ነው ዛሬ ቤት የተሰራው። ሰልፍ ኮንትሮል እንደሌለኝ ማቀው ቤት አብሽ ሲሰራ ነው። ዝም ብሎ ያወጡ ማግበስበስ ነው። አሁን እዚህ ጋር የበሬ ምላስ አለ፣ በደንብ ይታጠባል፣ ይዘጋጃል ማለት ነው። እንደምታዩት አይደለም ሲሰራ ይጣፍጣል። አብሮ ደግሞ ጨጓራ ሽታው ከባድ ነው። በደንብ ጠቡት ምናምን ባለሙያ ይፈልጋል እና እንደዚህ የተከተፈ ስጋ ይፈልጋል። ደቃቅ ሽንኩርትና ቲማቲም የተፈጨና አደርጋለን። አብሽ ከዛ በርበሬና ደግሞ ነጭ ሽንኩርት አድርገን ማለት ነው። እነዚህን ሶስት ነገሮችን እንቀላቅላለን። ቅድም ያሳየዋችሁን ስጋ ደግሞ እንቀቅለዋለን በደንብ እንዲበስል እንዳያስቸግር በኋላ ማለት ነው። እንዲቀላቅዬ ነው የምጨምረው። ይሄ የኔ አሰራር ነው። እኛ ቤት እንደዚህ ነው የሚሰራው። እንደዚህ ነው የምወደው። አሁን እዚህ ጋር ቁጭ ነው። ለማንኛውም የእናንተ ደግሞ የተለየ አሰራር ካላችሁ ሼር አድርጉልን ፕሊዝ። ሜክ አ ቪዲዮ ኤንድ ፖስት ኢት። አይተን ደግሞ እኛ ማስተያየት እንሰጣለን። ብቻ ነው አይ ላይክ ኢት ዲስ ዌይ። ሞክሩት። እኔ ተመችቶኛል። አያገባኝም። ኤኒዌይስ እንደዚህ ከዛ እዚህ ጋር ሲስተር እያገዘች ነው። እንደዚህ ፈረፈራል። ስትፈረፍሩት እንጀራው እንደዚህ በሆዱ ነው የምታስተኙት፣ ላይክ አፕሳይድ ዳውን ማለት ነው። እንደዛ ሲሆን በደንብ ውሃውን ይመጣዋል። ላይፍ ሃክ ተጠቀሙት። ከዛ ዝም ብላችሁ ውሃውን ልሙጡን ታረጉና ከዛ ከላይ እንደዚህ እንዲያምር ስጋውን ድንቹ ምናምን ታደርጋላችሁ። ያበደ ነው፣ የሆነ የሚጣፍጥ ነገር አለው። ከዛ ግን በእጃችሁ አትብሉ አብሾት። እጃችሁን በጣም ነው የሚያሸተው። በማንኪያ ብሉ። ከዛ ላ ሜክ ሹር ከቤት ስትወጡ አብሽ በዛችሁ ጥርሳችሁን ተፋቁና ቴክ አ ሻወር ኤንድ ባለፈው ያሳየኋችሁን ደግሞ እንትን ተጠቀሙ። እዚህ ጋር ቂቤን ያደረግነው ይሄ ማን ነው ስሙ ሸብ የሚባለው ድንጋይ ወር ዲዮድራንት ምናምን አድርጉ። አለበዛ አብሹ ሽታ ገኖ ነው የሚወጣው፣ ያዋርዳችኋል። ከዛ እዚህ ጋር ሳህናችሁን ፏፏ ታደርጓታላችሁ። አብሮ አብሹ የሚፈልገው አንድና አንድ ነገር ብቻ ነው፣ ሰላጣ። አሪፍ ተደርጎ የተሰራ ሰላጣ እና ሽትኒ። በቃ ሁለት ነገር ነው የሚፈልገው። ከተገኘ ደግሞ አምቦሃ። that's it። እንደዚህ ታደርጉታላችሁ። ከዛ እዚህ ጋር ተስተካከለ ምናምን my sisters everybody my mom መጡ ምናምን በላን። ስትበሉ ግን አንድ ባይት ላይ there needs to be ስጋ፣ ድንች፣ ሽትኒ and ፍርፍር። ያበደ ኮምቦ ነው። try it።